እሺ ጋይስ ሜጀር አፕዴቶች አሉ። ዛሬ በጠዋት ዶናልድ ትራምፕ ማለት ነው የሁለት ሳምንት ሲስፋየር አናውንስ አድርጓል። ሲስፋየሩ ሁለቱም ሳይድ ነው የሚሆነው ብሏል። እናም ደግሞ ኢራን ለሁለት ሳምንት ስትሬት ኦፍ ሆርሙዝን መክፈት አለባት ብሏል። እና በትልቅየው ፖስቱ ደግሞ 10 ፖይንት ፕላናቸውን የኢራን በቀደም ያወራንበትን እንዳለ እንደተቀበላቸው እና አግሪመንት ላይ እንደሚደርሱ ምናምን ነገር ተናግሯል ማለት ነው። እና ኢሚዲየትሊ ይህን ፖስት እንዳደረገ የኦይል ፕራይስ ማለት ነው በ20% ቀንሷል። አያችሁ የትራምፕ ቃል ምን ያህል ፓወርፉል እንደሆነ። 20% ማለት እንግዲህ እስካሁን በጦርነቱ ይህን ያህል ድሮፕ አድርጎ አያውቅም። እና ኢራኖችን ማለት ነው እንደዚህ አይነት ፖስት አድርገዋል እንደተቀበሉ እና ሲስፋየር ስምምነት ላይ እንዳሉ ማለት በሁለቱም ሳይድ ባይዘው ሁለቱም እንዳሸነፉ ነው ጦርነቱን ፖስት እያደረጉ ያሉት። ትራምፕም እኔ ነኝ ያሸነፍኩት እያለ ነው፣ እነሱም እኛ ነን ያሸነፍነው እያሉ ነው። እና በተቃራኒው ደግሞ እስራኤል በዚህ ሲስፋየር ጥሩ ማለት ደስ እያለት እንዳልሆነና ሌባኖንን እንደማያጠቃልል ማለት ታውቃላችኋ። ይሄኛው ጦርነት ላይ እስራኤል ሌባኖንን እየቀጠቀጠች እንደነበርና እንደማያጠቃልል አይነት አዝማሚያ ነው እየተወራ ያለው። እና ኔታንያሁ የሚባለው ሰውዬ እንግዲህ እስካሁን ድረስ የነበረውን የሲስፋየር አቴምቶች እንዳለ ዲሬል እያደረገ እንደነበርና ይሄኛውም አንደኛው መንገድ እንደሆነ እየተወራ ነው ማለት ነው። ይሄን ተከትሎ ማለት ነው አሜሪካ ውስጥ ዶናልድ ትራምፕ ላይ ኢምፒችመንት አርቲክልስ ኦፍ ኢምፒችመንት አጌንስት ዶናልድ ትራምፕ ተደረገ። ኢምፒችመንት ማለት ዶናልድ ትራምፕ ባይወርድም ማለት ነው ከፕሬዚደንሲው አንዳንድ ያሉትን ስልጣኖችና ፕሪቪሌጆች እንዲያጣ የሚያደርግ ነገር ነው። እና ምንድን ያሉት ይህ ሰውዬ በቃ አንስቴብል እንደሆነ ሜንታሊ አንስቴብል እንደሆነ ራሽ ደግሞ ዋር ክራይም የሆኑ ነገሮች እያቀደ እንደነበር ድልድዮች፣ ሲቪሊያን ኢንፍራስትራክቸሮች ምናምን ነገር ለማጥፋት እያሰበ እንደነበር እና ኢስተር ጠዋት ላይ ማለት በቃ ከፕሬዚደንት የማይጠበቅ ነገር እያለ እንደነበረ ኢምፒችመንት እያቀዱለት ነው ማለት ነው። እና ብቻ ሳይሆን ማለት ነው አሜሪካ ውስጥ 25th አሜንድመንት ይባላል እና ጭራሽ እሱን ኢሚዲየትሊ ሪሙቭ የሚያደርግ ከኦፊስ የሚያስወጣው ነገር በዲሞክራቶች ኢንቮኬ የተደረገ ይገኛል ማለት ነው። እና እዚህ በፊት የመጀመሪያው ተርሙ ላይ ኢምፒች ተደርጎ ነበረ፣ ግን የትም አልደረሰም። ይሄኛውም የትም የሚደርስ አይመስልም። እንግዲህ እስካሁን ድረስ የተቀዱት 10 ፖይንቶች እነዚህን ይመስላሉ። አንዳንዱ ኢሚዲየትሊ ማለት ነው አሜሪካን ከሚድል ኢስት ውስጥ ከጂሲሲ ካንትሪ ውስጥ ያላትን ስልጣን እንዳለ የሚያስወጣ አይነት ነው። እና የአሜሪካን ቤዝ ምናምን ማስወጣት አይነት ነገር ነው። እና እስቲ የሚሳካ ይመስላችኋል? ይሄ ነገር ለሁለት ሳምንት የሚቆይ ይመስላችኋል? ሀሳባችሁን ኮሜንት ሴክሽን አስቀምጡት። እሺ ጋይስ፣ ሌላ ሜጀር አፕዴት አለ። ራሽያ እና ቻይና ማለት ነው አረብ ሀገራት እነ ባህሬን እና እነ ሳውዲ አረቢያ ዩኤንን ጥያቄ ጠይቀው ነበር። ምን ብለው? እባካችሁ የወታደራዊ አቅማችን ተጠቅመን ማለት ሚሊቴሪያችን ተጠቅመን ስትሬት ኦፍ ሆርሙዝን እናስከፍት እና P5 የሚባሉ ሀገራት አሉ ዩኤን ውስጥ ማለት ነው ማለት ፐርማነንት 5 ማለት ነው። እና ራሽያ፣ ቻይና፣ ፍራንስ፣ ዩኬ እና አሜሪካ ናቸው። እና ከነሱ ውስጥ ማለት ነው ራሽያ እና ቻይና እምቢ አሏቸው ማለት ሚሊተሪያችሁን መጠቀም አትችሉ ማለቻቸው። እና ምንድነው ከነዚህ ከP5 ውስጥ አንዱ እንኳን እምቢ ካለ ማለት ነው አንድ ፕሮፖዛል አንድ ሬዞሉሽን ፌል ያደርጋል። እና ለምንድነው እምቢ ያሉት ማለት ነው መጀመሪያ ድራፍቱን ሲያስገቡት ማለት ነው የተጠቀሙት ቃል ማለት ነው ዲፌንስ የሚል ቃል አልነበረውም ማለት ሚሊታሪ አክሽን እንውሰድ አገንስት ኢራን ስትሬት ኦፍ ሆርሙዝንም እናስከፍት እየተመታንም ስለሆነ ፋይት ባክ የምናርግ ምናምን ነበር የሚለውና የዛኔ ማለት ነው ፍራንስም ጭምር ቪቶ አርጋለች አይቻልም ሚሊታሪ መጠቀም አይቻልም ኢራን ላይ ምናምን ብላ ማለት ነው። ከዛ በኋላ ማለት ነው እየቀየሩት መጡ ዋተር ዳውን እያደረጉት እየከለሱት መጡና ቀስ ብሎ ዲፌንስ የሚለውንም ቃል ከተቱበት ማለት ነው። እና ዲፌንስ ለማድረግ ነው ደግሞ ሺፖቻችንን በሰላም ለማሳለፍ ነው ኤስኮርት ለማድረግ ነው በስትሬት ኦፍ ሆርሙዝ ምናምን ብለው ነበር። እና ልክ ዲፌንስ የሚለውን ቃል ሲከቱበት ማለት ነው ፍራንስ እሺ ብላ ፈቀደችላቸው። ግን ሌሎቹ ግን ስቲል እምቢ አሉ። ለምንድን ነው ራሽያና ቻይና ስቲል እምቢ አሉ? ለምንድን ነው እምቢ አሉት? እናውቃለን ለምን እንደምትፈልጉ እናውቃለን። ኢራን ላይ ሚሊታሪ አክሽን መውሰድ አይቻልም አልቻቸው ማለት ነው። እንደምታውቁት ማለት ነው ነገ ጠዋት ወይም ደግሞ ቲውስዴይ 8 PM ትራምፕ አታክ አድርጋቸዋለሁ እያለ ነበር። እና ያው በአጠቃላይ ሆል ሲቪላይዜሽን ሊጨርስ ነው ምናምን እያለ ስለሆነ ማለት ነው። እና የአታኩን ላይክሊሁድ ጨምሮታል ማለት ነው። ይሄኛው ራሽያና ቻይና እምቢ ማለታቸው ሌላ አማራጭ እንዳይኖር አድርጎታል ማለት ነው። ግዴታ አታክ ማድረግ አለበት ይሄ ነገር እንዲከፈት ማለት ነው። እንግዲህ እና እዚህ ላይ ያሉት ሀሳብ ካላችሁ ኮሜንት ሴክሽን አስቀምጡት።